ሰላም ጤና ይስጥልን ውድ የረመጥ ሚዲያ ቤተሰቦች እንደምናላችሁ። ይህ ረመጥ ሚዲያ ነው። የሰዓቱን አበይት ወሬዎች ይዘንላችሁ ቀርበናል። በአስተማሪው የተደበደበው ሕፃን ሕይወቱ አለፈ። በአንድ የመንግስት ሆስፒታል ላይ በተቀሰቀሰ የእሳት አደጋ የ14 ሕፃናት ሕይወት አለፈ። የቻይንኛ ቋንቋ ትምህርት ሊሰጥ ነው ተባለ። በትግራይ ክልል ኢሮብ ወረዳ 35,000 ሕዝብ ለከፍተኛ ድርቅ ተጋልጧል ተባለ። ወደ ዝርዝሩ እናልፋለን። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። በአዲስ አበባ ሀገረ ስብከት የፈረንሳይ ደብረ መድኃኒት መድኃኔ ዓለምና ቅዱስ ሩፋኤል ቤተ ክርስቲያን አገልጋዮች ቅሬታን በተመለከተ ቲግቫህ ኢትዮጵያ ያሰራጨውን መረጃ ወደ እናንተ እናደርሳለን። ቅሬታቸው የደብሩ አስተዳዳሪና የሰበካ ጉባኤ ጽሕፈት ቤት ኃላፊ አዲስ ቤተ ክርስቲያን ሊሰራበት የተደለደለ ቦታ ያለ ሰበካ ጉባኤውና ማህበረ ካህናቱ እውቅና ጨረታ አውጥተው ለባለ ሀብት ለ3 ዓመት ሸጠዋል የሚል ነው። አገልጋዮቹ ትልቅ ህንፃ ቤተ ክርስቲያን ሊሰራ ተደልድሎ የተዘጋጀውን ቦታ ሰበካ ጉባኤና ማህበረ ካህናቱ ሳይወያዩበት ለወፍጮ ቤት፣ ለድርጅት፣ ለመጋዘንና ለከብት እርባታ በአየር ላይ ጨረታ አውጥተው ሸጠውታል ብለዋል። የቤተ ክርስቲያኗ ቦታ ምቹ ስላልነበረ አዲስ ህንፃ ለመስራት 500 ሺህ ብር ወጪ ተደርጎ ተጠርጎ ሐምሌ 27 ቀን 2018 ዓ.ም የመሰረት ድንጋይ ተጥሏል። ዲዛይንም ተዘጋጅቶ ነበር ማለታቸውን ቲክቫህ ኢትዮጵያ ዘግቧል። የቤተ ክርስቲያኗ አስተዳዳሪዎች ግን አዲስ ህንፃ ቤተ ክርስቲያን አያስፈልግም በሚል ሸንሽነው ሸጠውታል ሲሉም ተናግረዋል። እኛ ሳናውቅ ሳንወያይበት ጨረታ እንዴት ይወጣል የሚል ጥያቄ ስናነሳ 5 ካህናት ከቤተ ክርስቲያኗ ታግደዋል፣ 8 አገልጋዮች ደግሞ አሳስረዋቸዋል፣ የተቀረኑ ደግሞ ከቤተ ክርስቲያኗ ተባረናል ሲሉ አክለዋል። አገልጋዮቹ የልማት ስራ ተሰርቶ ገቢ እንዲገኝና ደሞዛቸው እንዲሻሻል በተደጋጋሚ ቢጠይቁም አትናገሩ የሚል ምላሽ እንደተሰጣቸው ገልጸዋል። አገልጋይ ሲራብ ርቦኛል፣ ቸግሮኛል ብሎ መጠየቅ ግዴታው ነው ያሉት አገልጋዮቹ የኑሮ ችግራቸው እንዲቃለልና ልማት ተሰርቶ ገቢ እንዲገኝ በተደጋጋሚ መጠየቃቸውን አመላክተዋል። አልሙልን፣ ካልቻላችሁ ደግሞ ስልጣናችሁን ለሚመለከተው አካል አስረክቡ በማለት ጥያቄ ብናቀርብም ምላሽ ከመስጠት ይልቅ እስር ነው የመጣብን ሲሉም ቅሬታቸውን አቅርበዋል። ቤተ ክርስቲያኗ በ2015 ዓ.ም ጥቅምት 27 ቀን ከተመሰረተች ጀምሮ ከ1000 እስከ 1500 ብር እየተከፈለን እያገለገልን ነው። እስካሁን ምንም የደሞዝ እድገት የለም። በዛ ላይ በየትኛውም ደብር በሌለ መልኩ 84 አገልጋይ ተቀጥሯል። ከቤተ ክርስቲያኗ አቅም በላይ ነው። በኑሮ ውድነት እየተሰቃየን ነው። የሚቀጥሩት በራሳቸው ፍላጎት ነው። ችግር ላይ ነን፣ መፍትሄ ስጡን ማለታቸውን ዘገባው ያመላክታል። ቤተ ክርስቲያኒቱ ሳትሸጥ ማህበረ ካህናቱም ተፈናቅሎ ከቤተ ክርስቲያን ርቆ እንዳይሄድ የሚመለከተው አካል ሁሉ ስለ ቤተ ክርስቲያን፣ ስለ ማህበረ ካህናቱ ስትሉ ድረሱልን ማለታቸውን ቲክቫህ ኢትዮጵያ ጨምሮ ገልጿል። ለ3 ዓመት ኪራይ ለማጫረት የጨረታ ማስታወቂያ ማውጣቱን ሰነድ ተመልክቻለሁ ያለው ቲክቫህ ኢትዮጵያ የደብሩን ዋና አስተዳዳሪ መላከ ሰላም ቀሲስ ወልደ ጻድቅ ነጋን በጉዳዩ ዙሪያ ማነጋገሩንም ገልጿል። ዋና አስተዳዳሪው በምላሻቸው ቦታው እንዳልተሸጠና የተከናወነው የሱቅ ኪራይ ሂደት ብቻ መሆኑን ተናግረዋል። ውሳኔው በግል የተደረገ ሳይሆን በሰበካ ጉባኤ፣ በሀገረ ስብከቱ፣ በጠቅላይ ቤተ ክህነቱ፣ በክፍለ ከተማውና በየደረጃው ባሉ የአስተዳደር አካላት እውቅናና ስምምነት የተከናወነ መሆኑን ጠቁመዋል። ለሱቅ ለድርጅትና ለመጋዘን ያወጣችሁትን የጨረታ ማስታወቂያ በተመለከተ ምላሾት ምንድን ነው ለሚለው ጥያቄ ሲመልሱም ጨረታ አልወጣም፣ የተሸጠ ነገር የለም፣ ለሱቅ ብቻ ነው ያወጣነው ማስታወቂያውን ብለዋል። አክለውም ለድርጅት ወይም ለመጋዘን በሚል የወጣው የመጀመሪያው የጨረታ ማስታወቂያ ጉድለትና ቅሬታ የቀረበበት በመሆኑ እንዲሰረዝ መደረጉን ገልጸዋል። አሰራሩ ተስተካክሎ ሁለተኛ አዲስ የጨረታ ማስታወቂያ የሚወጣ ይሆናልም ብለዋል። ታሰሩ ስለተባሉት አገልጋዮችም በሰጡት ማብራሪያ የታሰሩት በፓትርያርኩ በክብር የተሾምኩትን እኔን አገልጋዮች ከመንበር ጎትተው አስወጥተው ቢሮ ቆልፈውብኝ ነው፣ ሕጉ በራሱ አሰራር ነው ያሰራቸው ሲሉ አስረድተዋል። ስለ አገልጋዮች ደሞዝ በተመለከተም ረሃቡ ጥሙም አንድ ላይ እኩል ነው፣ እኔም እነሱም ተርበናል። ስለዚህ ይህንን ጥያቄያቸውን በትክክል ተቀብያለሁ። እስካሁን ድረስ ደግሞ ቤተ ክርስቲያኗ ያፈራችውን እየተካፈልን ኖረናል ሲሉ ጨምረው መግለጻቸውን ቲክቫህ ኢትዮጵያ ዘግቧል።
የቻይንኛ ቋንቋ ትምህርት ሊሰጥ ነው ተባለ። ቻይንኛ ቋንቋን ከመስከረም ጀምሮ በሁለተኛ ደረጃ ትምህርት ቤቶች ለመስጠት ዝግጅቶች እየተጠናቀቁ መሆናቸው ተገልጿል። ከቻይና መንግስት ጋር ባለው ግንኙነት መሰረት መስከረም ላይ በሚጀምረው የ2019 ትምህርት ዘመን በፌዴራል ልዩ አዳሪ ሁለተኛ ደረጃ ትምህርት ቤቶች ውስጥ የቻይንኛ ቋንቋ እንዲሰጥ ለማድረግ ዝግጅቶች እየተጠናቀቁ እንደሚገኙ የትምህርት ሚኒስቴር አስታውቋል። በእነዚህ ትምህርት ቤቶች ውስጥ ቻይንኛን የሚያስተምሩ መምህራንን ለማስመጣትም ርብርብ እየተደረገ ነው ተብሏል። በትምህርት ሚኒስቴር አጠቃላይ የትምህርት ዘርፍ የትምህርት ፕሮግራሞችና ጥራት ማሻሻል መሪ አስፈጻሚ ዶክተር ዮሐንስ ወጋሶ የአዳሪ ትምህርት ቤት ተማሪዎች የተሻለ ውጤት ያላቸውና በመለያ ፈተና አልፈው የሚገቡ መሆናቸውን ገልጸዋል። እነዚህ ተማሪዎች በዓለም አቀፍ ደረጃ ውጤታማና ስኬታማ እንዲሆኑም ለማድረግም የተለያዩ የውጭ ሀገር ቋንቋዎችን እንዲማሩ እንደሚደረግም አስረድተዋል። በተለይም ደግሞ ተማሪዎች የከፍተኛ ደረጃ ትምህርታቸውን በውጭ ሀገር የመከታተል እድል ያላቸው በመሆኑ ለዛ እንዲጠቅማቸው የቋንቋ ትምህርቱ እንደሚሰጥም አመላክተዋል። እንዲማሩ ከሚደረጉት ቋንቋዎች መካከል ደግሞ በቀጣዩ 2019 ትምህርት ዘመን የቻይንኛ ቋንቋን እንዲማሩ ለማስቻል የዝግጅት ስራዎች እየተጠናቀቁ እንደሚገኙም ተናግረዋል። ከቻይንኛ በተጨማሪ ሌሎች ዓለም አቀፍ ቋንቋዎችን በማጠናከር የማስተማር ስራው እንደሚቀጥልም ዶክተር ዮሐንስ መናገራቸው ተዘግቧል። በትግራይ ክልል ኢሮብ ወረዳ 35,000 ሕዝብ ለከፍተኛ ድርቅ ተጋልጧል ተባለ። በትግራይ ክልል ምስራቃዊ ዞን የሚገኘው ኢሮብ ወረዳ ከባድ ድርቅ እየተጋፈጠ ሲሆን በአካባቢው የሚኖሩ 35,000 የሚጠጉ ሰዎች ለድርቅ መጋለጣቸው ተነግሯል። በወረዳው የክረምት ዝናብ በበቂ ሁኔታ ባለመዝነቡ የውሃ ጉድጓዶች መድረቃቸውን የአካባቢው ነዋሪዎች ገልጸዋል። በውሃ እጥረትም የቤት እንስሳት መሞት ጀምረዋል ነው የተባለው። በወረዳው የሚገኙ 8 ቀበሌዎች ከፍተኛ ተራራና ተዳፋት አካባቢዎች መሆናቸው የተጀመረውን የእርዳታ ማዳረስ ስራ ፈታኝ እንዳደረገው ተገልጿል። የአካባቢው አርሶ አደሮች እንደሚሉት ከዚህ በፊት እንደ ዘንድሮ ያለ ድርቅ አጋጥሞ አያውቅም። የዝናብ እጥረቱ በማሳው ላይ የተዘራው እህል እንዲደርቅ ከማድረጉም በላይ በክረምት ዝናብ ይሞሉ የነበሩ የውሃ ጉድጓዶች ሊደርቁ ችሏል ነው ያሉት። የኢሮብ አካባቢ የኢሮብ ብሔረሰብ የሚኖርበት ከትግራይ ምስራቃዊ ዞን ወረዳዎች አንዱ መሆኑ የተገለጸ ሲሆን አካባቢው በ2013 ዓ.ም በትግራይ ጦርነት ከፍተኛ ጥቃት እየደረሰበት እንደሆነና እስካሁን አንዳንድ የቀበሌ ገበሬ ማህበራት በኤርትራ ሰራዊት ቁጥጥር ስር ይገኛሉ ተብሏል። የድርቁ አደጋ በሰዎችና በእንስሳት ላይ ከፍተኛ ጉዳት ከማድረሱ በፊት ባለሀብቶችና ግለሰቦች የእርዳታ እጃቸውን እንዲዘረጉ ወረዳው ቀደም ሲል ጥሪ አቅርቧል። በዚህ ጥሪ መሰረት አንዳንድ ግለሰቦች የእርዳታ እህል ማቅረብ መጀመራቸው የተገለጸ ሲሆን የእንስሳት መኖ፣ የሰዎችና የእንስሳት መጠጥ ውሃ አቅርቦት እጥረት አሁንም የድርቁን ተጽዕኖ ለመቀነስ የሚደረገውን ስራ ከባድ እያደረገው እንደሆነ ተጠቁሟል። የአካባቢው ሕዝብ የውሃ የምግብና የእንስሳት መኖ አቅርቦት በአስቸኳይ እንዲጠናከር ጥሪ እያቀረበ ይገኛል። በአስተማሪው የተደበደበው ህፃን ህይወቱ አለፈ። በአንድ የግል ትምህርት ቤት የ6 ዓመት ህፃን በመምህሩ በጥፊ ከተመታ በኋላ ህይወቱ ማለፉ ተነገረም። ይህ ክስተት በህንድ ሀገር የተከሰተ ሲሆን በትምህርት ቤቱ የክፍል ውስጥ የደህንነት ካሜራ የተቀረጸው መረጃ በተለያዩ የሚዲያ አማራጮች እየተዘዋወረ ይገኛል። መምህርቷ ህፃኑን የቤት ስራ አልሰራም በማለት በጥፊ እንደመታችው ተገልጿል። በደህንነት ካሜራ ላይ እንደታየው ህፃኑ በመምህሩ በጥፊ ከመመታቱ በፊት በከፍተኛ ፍርሃት ውስጥ ሆኖ ሲንቀጠቀጥና መምህሩን ሲለምን ነበር። በኋላ በጥፊ ከተመታ በኋላ ተዝለፍልፎ መምህርቷ ላይ ወድቋል። በሰዓቱ ርብርብ ተደርጎ ወደ ጤና ተቋም ቢወሰድም ህይወቱ ግን ሊተርፍ አልቻለም ነው የተባለው። የህፃኑ ሞት ትክክለኛ ምክንያትና በመምህሩ ድርጊትና በህፃኑ ሞት መካከል ያለው ቀጥተኛ ግንኙነት በምርመራ እየተጣራ መሆኑን የህንድ መገናኛ ብዙሃን ዘግበዋል። ክስተቱ በትምህርት ቤቶች ህፃናትን ከአካላዊ ጥቃት መጠበቅና የተማሪዎችን ደህንነት ማረጋገጥ ላይ ጥያቄ ያስነሳና ዓለም አቀፋዊ መነጋገሪያ እየሆነ ይገኛል።
በአንድ የመንግስት ሆስፒታል ላይ በተቀሰቀሰ የእሳት አደጋ የ14 ህጻናት ህይወት አለፈ። ረቡዕ ማለዳ በጨቅላ ህጻናት ክፍል በተቀሰቀሰ እሳት ቢያንስ 14 ህጻናት መሞታቸውን የሆስፒታሉ ኃላፊዎች ተናገሩ። የሆስፒታሉ ባለስልጣናት እሳቱ በተቀሰቀሰበት ወቅት በክፍሉ ውስጥ ቢያንስ 15 ህጻናት ነበሩ ብለዋል። የእሳት አደጋው የተከሰተው በኢስላማባድ በሚገኘው ፓኪስታን የሕክምና ሳይንስ ተቋም ሲሆን በአገሪቱ ውስጥ ካሉ ትላልቅ የህዝብ ሆስፒታሎች መካከል አንዱ ነው ተብሏል። ባለስልጣናቱ አንድ ህጻንን ማትረፍ መቻሉን ሲናገሩ የአገሪቱ ጤና ሚኒስተር ሙስጠፋ ካማል 14 ህጻናቶች መሞታቸውን አረጋግጠዋል። ሙሐመድ ሳሚ የተባለች እናት እሳቱ በተነሳበት ወቅት ልጇ በህጻናት ጽኑ ህሙማን ክፍል ክትትል እየተደረገለት እንደነበር ተናግራለች። ምን ማለት እንዳለብኝና ማንን መውቀስ እንዳለብኝ አላውቅም ያለችው እናቲቱ ልጄን አጥቻለሁ ስትል በእንባ ታጅባ ለመገናኛ ብዙሃን ተናግራለች። የሆስፒታሉ አስተዳደር አስፈላጊው ሰነድ ከተሟላ በኋላ የህፃናቱን አስከሬን ለወላጆቻቸው እንደሚያስረክብ አስታውቋል። የአደጋ ጊዜ ሰራተኞች እሳቱ ማለዳ 12:45 ላይ በማዋለጃ ክፍል በሚገኝ የአየር ማቀዝቀዣ በመፈንዳቱ መቀስቀሱን ተናግረዋል። የአደጋ ጊዜ ሰራተኞች በፍጥነት በቦታው በመድረስ እሳቱን ማጥፋታቸውንና ህይወት አድን ስራ መጀመራቸውን የአገሪቱ መገናኛ ብዙሃን ዘግበዋል። የፓኪስታን አገር ውስጥ ሚኒስትር ሞሽን ናቅቪና ጠቅላይ ሚኒስትር ሸህባዝ ሻሪፍ የተሰማቸውን ሐዘን ገልጸዋል። ሻሪፍ ህጻናት በሞቱበት አደጋ የማይተካ ህይወት አጥተናል በማለት አስቸኳይ ምርመራ እንዲደረግ ጠይቀዋል። ፕሬዝዳንት አሲፍ አሊ ዛርዳሪ ልጆቻቸውን ላጡ ቤተሰቦች መጽናናትን ተመኝተው ልብ የሚሰብርና የማይተካ እጦት ብለውታል። ዛርዳሪ ለእሳት አደጋው ተጠያቂ የሚሆኑ ግለሰቦች በፍጥነት እንዲለዩና በህግ መሰረት ተጠያቂ እንዲሆኑ አሳስበዋል። ሆስፒታሉም የእሳት አደጋ ሲከሰት ሊወስዳቸው የሚገባ የጥንቃቄ እርምጃዎች በአግባቡ መቀመጣቸውን እንዲያረጋግጥ አዘዋል። ሆስፒታሉ ስራ የጀመረው ለአውሮፓውያን አቆጣጠር በ1985 ሲሆን በርካታ የቀዶ ህክምና ክፍሎች፣ ስፔሻሊስት ክሊኒኮችን ያቀፈ ነው ተብሏል። 1200 አልጋዎችና 5000 የተመላላሽ ታካሚዎችን የመያዝ አቅም ያለው ይህ ሆስፒታል ለህፃናት ልዩ እንክብካቤና ለጤና ባለሙያዎች ስልጠና ይሰጣል ነው የተባለው። አብራችሁን ስለቆያችሁ ከልብ እናመሰግናለን። ጤና ይስጥልን።